ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች ወደ ደንበጫ ከተማ በመግባት ድንገተኛ ጥቃት በመፈጸም ከ15 በላይ ያገዛዙ ወታደሮች ላይ ጉዳት ሲያደርሱ በሸዋ የፋኖ ኃይሎች የአየር ወለድ ኮማንዶ ጦሩን ከበባ በመስበር ታላቅ ጀብድ ሰርተዋል። በወሎ ቤት አማራ ከ4 በላይ አውደ ውጊያዎች ተካሂደዋል። በመቄት መቅደላ፣ ማሻና ደብረ ዘይት በከላላ ቲርቲራ ከባድ ትንቅንቅ ሲካሄድ ውሏል። ዝርዝር የግንባር መረጃዎቹን ይዘናል። የብልጽግናው አለቃ አብይ አህመድ በነገው ዕለት የፓርላማ ስብሰባ ጠርተዋል። ስብሰባው አገዛዙ ከህወሓት ጋር ወደ ግጭት በገባበት ወቅት የሚካሄድ መሆኑ ከወዲሁ ትኩረት ስቧል። ብልጽግና ከአስመራው መንግስት ጋር የገባበት ወታደራዊ ፍጥጫ እንደቀጠለ መሆኑ ሰሞነኛው ግጭትና የነገው የፓርላማ ውሎ ተጨማሪ ትኩሳት ይሆናል ተብሏል። ይህም ሌላኛው መረጃችን ነው። በሰሜን ኢትዮጵያ የተቀሰቀሰውን ግጭት ተከትሎ እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸው ተሰምተዋል። ጥያቄው አፋጣኝ ምላሽ ካልተሰጠው ወገኖቻችን ያልቃሉ የሚል ስጋት ያዘለ ሆኖ ቀርቧል። ይህም የመጪውን ጊዜ የከፋ ጦርነት ያመላከተ ነው ተብሏል። አብራችሁን ስትዘልቁ ዝርዝር መረጃውን ትሰማላችሁ። የሶማሌ ህዝብ ለአብይ አህመድ የቲያትር ፖለቲካ መሳሪያ እንዲሆን አንፈቅድም። በጦርነት በግጭት በዲፕሎማሲ ውድቀት ውስጥ የሚገኘው ብልጽግና ሶማሌን ለውድቀቱ መሸፈኛ እያደረገ ነው ሲል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አዲስ ክስ አሰምቷል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ወደ ደንበጫ ከተማ በመግባት ድንገተኛ ጥቃት በመፈጸም ከ15 በላይ የአገዛዙ ወታደሮች ላይ ጉዳት ሲያደርሱ በሸዋ የፋኖ ኃይሎች ከበባውን ሰብረው መውጣት ችለዋል። በወሎ ቤት አማራ ደግሞ ከ4 በላይ አውደ ውጊያዎች ተካሂደዋል። በመቄት መቅደላ፣ ማሻና ደብረ ዘይት በከላላ ቲርቲራ ከባድ ትንቅንቅ ሲካሄድ ውሏል። በተለይም በመቅደላ በጄኔራል መድፍ የታገዘ ውጊያ መዋሉ ተሰምተዋል። በርካታ ሰብአዊ ኪሳራ በተመዘገበበት በዚህ አውደ ውጊያ የፋኖ ኃይሎች የቡድን ጦር መሳሪያ በምርኮ ገቢ ማድረጋቸው በግንባር መረጃው ላይ ተመላክተዋል። የፋኖ ኃይሎች በምዕራብ ጎጃም ደንበጫ ከተማ ዘልቆ በመግባት በከፈቱት ድንገተኛ ማጥቃት ከ15 በላይ የአገዛዙ ወታደሮች ህይወታቸው ማለፉ ተሰምተዋል። በዚህ ድንገተኛ ማጥቃት የተደናገጠውና ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል 4 ንጹሐንን በሞርተር ጥቃት መግደሉ ተሰምተዋል። በአፋብን ቴዎድሮስ እዝ 109ኛ ኮር ስር ከ99ኛ ክፍለ ጦር የተውጣጡ የፋኖ አህዶች ዛሬ ጥር 25 ወደ ደንበጫ ከተማ በመግባት አገዛዙ ጥምር ኃይል እያለ የሚጠራው የሚሊሻ የአድማ ብተናና የመከላከያ ሰራዊት ስብስብ ላይ በወሰዱት መብረቃዊ እርምጃ ስኬታማ ማጥቃት መፈጸማቸውን ከግንባር የተገኘው መረጃ ያሳያል። በአውደ ውጊያው ከ15 በላይ የአገዛዙ ጦር ሞት መሆኑ፣ ቁጥሩ በውል ያልታወቀ ደግሞ ቁስለኛ እንደሆነ በግንባር መረጃው ላይ ተመላክተዋል። ጥቃቱ የተፈጸመው ከአጥቢያ ሌሊት ጀምሮ እስከ ንጋት ድረስ በከተማዋ ዋድጎ መዳ፣ ደንበጫ፣ ጉላማዶ ዩኒየን እና ሃይስኩል በተባሉ አካባቢዎች ላይ እንደሆነ ተገልጸዋል። በዚህ ተጋድሎ 8 ክላሽኮቭን ጨምሮ ከ800 በላይ የክላሽ ተተኳሽና ሌሎች ወታደራዊ ሎጂስቲኮች በፋኖ ኃይሎች እጅ መግባታቸው በግንባር መረጃው ላይ ተመላክተዋል። በሌላ መረጃ የአገዛዙ ኃይሎች በዋድ ከተማ በህዝብ ማመላለሻ ተሽከርካሪ ላይ በወረወሩት ቦምብ 4 ንጹሐን ሲሞቱ ሌሎች ንጹሐኖች ደግሞ ከባድና ቀላል ቁስለኛ መሆናቸው ተሰምተዋል። በከተማዋ ዋድመዲ ደንበጫ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ነው በንጹሐን ላይ የዘፈቀደ ተኩስ በመክፈትና ቦምብ በመወርወር ጥቃት እንደፈጸመ ነው የታወቀው። በሌላ የግንባር መረጃ በሸዋ የፋኖ ኃይሎች በብልጽግናው አየር ወለድ ኮማንዶ ክፍለ ጦር የተፈጸመባቸውን ከበባ ጥሶ በመውጣት በመልሶ ማጥቃት ድል ማስመዝገባቸው ተሰምተዋል። በሸዋ መራቤቴ ቀጠና ጥር 24 ቀን ከረፋዱ 3 ሰዓት ተኩል እስከ እኩለ ቀን 7 ሰዓት ድረስ በተደረገ የተቀናጀ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከአጼ ዳዊት ክፍለ ጦር የተውጣጡ 2 ሻለቆች ከብልጽግና ልዩ ዘመቻዎች የአየር ወለድ ክፍለ ጦር ጋር
ለሰዓታት የዘለቀ ውጊያ ማድረጋቸው በውጊያው የፋኖ ኃይሎች ከበባውን ሰብሮ በመውጣት መልሶ ማጥቃት እንደሰነዘሩ ኮሩ አስረድተዋል። ኮሩ ለጣቢያችን በላከው የግንባር መረጃ ላይ እንደተመለከተው የአየር ወለድ ክፍለ ጦር መነሻውን ከሬማ ከተማ በማድረግ ወደ ገጠራማው መጅት ቀበሌ ለመንቀሳቀስ ባደረገው ሙከራ ውጊያ መቀስቀሱን፣ በዚህ ውጊያ የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር የኮማንዶ ጦሩን በመልሶ ማጥቃት ክፉኛ እንደመታው፣ በዚህ አውደ ውጊያ ቁጥሩ በውል ያልታወቀ ሰራዊቱን በሙትና ቁስለኛ ገብሮ ወደ መጣበት ሬማ ከተማ ለመሸሽ እንደተገደደ ገልጸዋል። የአፋበን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ባደረሰን የግንባር መረጃ ላይ እንደተመላከተው እስካሁን ድረስ በማወቅም ይሁን ባለማወቅ በአመሻሽ እድሜው ላይ ለሚገኘው የአማራን ሕዝብ እየጨፈጨፈ ካለው የዘረኛው ብልጽግና ስርዓት ጎን ቆማችሁ ሕዝባችሁን እየበደላችሁ ለምትገኙ የሚሊሻ፣ የፖሊስ፣ የአድማ ብተና፣ የመከላከያና የፌዴራል ፖሊስ አባላት የአፋብን ሸዋ ጠቅላይ ግዛት እዝ ያቀረበላችሁን የመጨረሻ የምህረት ጥሪ ተቀብላችሁ ወደ ልጆቻችሁ በመምጣት ሕዝባችንን በጋራ ነጻ እንድናወጣው ጥሪያችንን እያቀረብን እየመጣ ካለው ማዕበል ራሳችሁን በማዳን የምህረቱ ተጠቃሚ ትሆኑ ዘንድ በድጋሚ ወገናዊ ጥሪያችንን እናቀርባለን ብለዋል። አድማጭ ተመልካቾቻችን በወሎ ቤት አማራ ቀጠናዎች የዋሉ አውደ ውጊያዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ዕለቱ የግንባር ዘገባችን እናመራለን። የዕለቱ የግንባር ዘገባችንም በወሎ ቤት አማራ የተካሄዱ የአውደ ውጊያ መረጃዎች ላይ ያተኮረ ይሆናል። በዛሬው ዕለት ያገዛዙ ጦር በተለያዩ የወሎ ቤት አማራ ቀጠናዎች ላይ አውደ ውጊያዎችን ቢከፍትም ከባድ ኪሳራ ደርሶበት ተመልሷል። በተለይም በሰሜን ወሎ የደጋማው ክፍል የሚንቀሳቀሰው የደጋው መብረቅ ኮር በተለያዩ ቦታዎች ላይ በከፈቱት አውደ ውጊያ ከባድ ኪሳራ ደርሶበታል። በመቄት ወረዳ የደጋው መብረቅ ኮር የተለያዩ ክፍለ ጦሮች በከፈቱት አውደ ውጊያ አንድ ድሽቃ፣ አንድ ብሬን እንደዚሁም በርካታ የግል ክላሽንኮቭ እና በርካታ ተተኳሽን መማረክ ሲችሉ ያገዛዙ የጥምር ጦር አባላት አድማ ብተና፣ መከላከያና ሚኒሻ የሆኑ ከ40 በላይ ሰራዊቶች መደምሰሳቸውን የደጋው መብረቅ ኮር የህዝብ ግንኙነት ያገኘነው መረጃ ያመላክታል። ወደ ምዕራብ ወሎም በተለያዩ ቦታዎች ላይ ከባድ ጥቃት አገዛዙ ለመፈጸም ቢያስብም ከባድ ኪሳራ ደርሶበት ተመልሷል። በመቅደላ በጀነራል መርፍ የታገዘ አውደ ውጊያ ቢያደርግም ባዙራ፣ ደብረ ዘይት እንደዚሁም በማሻ ዙሪያ ከባድ አውደ ውጊያ በዚህ ሰዓትም የተካሄደ ሲሆን አገዛዙ ከፍተኛ ምት እያረፈበት ይገኛል። በርካታ ሙትና ቁስለኛውንም ወደ ተንታ ሆስፒታል በዚህ ሰዓት እያመላለሰ ይገኛል። በዚሁ በምዕራብ ወሎ ቀጠና ከክላላ ወረዳ ሲንቀሳቀስ የነበረው የአገዛዙ ጥምር ጦር ቲርቲራ ተልተሌ በተባለ ቦታ ላይ በሳጅና ደም አሊ አባናደው ክፍለ ጦር በከባድ ጥቃት ደርሶበታል። በዛሬው ዕለት ከጧቱ ጀምሮ እስከ 5 ሰዓት ድረስ በዋለው የደፈጣና እንደዚሁም የመደበኛ አውደ ውጊያ አገዛዙ ከባድ ኪሳራ ሲደርስበት ያገዛዙ 2 ጓድ የሚሆኑ የመከላከያ ሰራዊት እንደዚሁም የአድማ ብተናና የሚሊሻ አባላት ተደምስሰዋል። 16 በላይ ያገዛዙ የመከላከያ ሰራዊት አባላት ሲደመሰሱ ከ14 በላይ የአካባቢ ሚሊሻዎች ደግሞ መደምሰሳቸውን የንጉስ ሚካኤል አሊ ኮር የህዝብ ግንኙነት መምሪያ ለጥንቅሩ ተስፋዬ ልሳኑ ነኝ ከትግሩ ሜዳ። የብልጽግናው አለቃ አብይ አህመድ በነገው ዕለት የፓርላማ ስብሰባ ጠርተዋል። ስብሰባው አገዛዙ ከህወሓት ጋር ወደ ግጭት በገባበት ወቅት የሚካሄድ መሆኑ ከወዲሁ ትኩረት ስቧል። ብልጽግና ከአስመራው መንግስት ጋር የገባበት ወታደራዊ ፍጥጫ እንደቀጠለ መሆኑ ሰሞነኛው ግጭትና የነገው የፓርላማ ውሎ ተጨማሪ ትኩሳት ይሆናል ተብሏል። ጠቅላይ ሚኒስተሩ በነገው ስብሰባ ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ እንደሚሰጡ ይጠበቃል ተብሏል። ነገ ማክሰኞ ጥር 26 ቀን የሚካሄደው የፓርላማው ስብሰባ በጠቅላይ ሚኒስተሩ በኩል የ2018 በጀት ዓመት የ6 ወራት የእቅድ አፈጻጸም ሪፖርት ይመለከታል ቢባልም ስብሰባው ዋና ትኩረቱ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ እንደሚያተኩር ይጠበቃል። አብይ በወቅቱ ከምክር ቤቱ አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ እንደሚሰጡ፣ ለዚህም የፓርላማ አባላቱም ለጠቅላይ ሚኒስተሩ ያዘጋጇቸውን ጥያቄዎች አስቀድመው እንደገቡ ታውቋል። የብልጽግናው የፓርላማው ስብሰባ ህወሓት በጠለምት ራያና አፋር ቀጠናዎች ግጭት በከፈተበት የአገዛዙ ሰራዊት የራያ አላማጣ፣ ኮረምና ዋጃ ቀጠናዎችን ኮማንድ ፖስት አፍርሶ ሰራዊቱን ይዞ ወደ ኋላ ከሸሸ በኋላ እንዲሁም በጠለምት ራያና አፋር ቀጠናዎች በመድፍና በአየር ኃይል የታጀበ ውጊያ በከፈተበት ሳምንት የሚካሄድ መሆኑ አዲስ አበባ በሚገኙ አምባሳደሮችና ዲፕሎማቶች ጭምር የጠቅላይ ሚኒስተሩ ማብራሪያ ተጠባቂ እንዲሆን አድርጎታል።
የብልጽግናው አገዛዝ ከአስመራው መንግስት ጋር በገባበት ወታደራዊ ፍጥጫ ዙሪያ ጠቅላይ ሚኒስተሩ ማብራሪያ ይሰጣሉ ተብሎ ይጠበቃል። በተለይም በኢትዮጵያ ከቀጠለው የውስጥ ግጭት ጋር በተያያዘ የአስመራውን መንግስት በሰፊው ተጠያቂ ያደርጉበታል ተብሎ በሚጠበቀው የነገው ፓርላማ አብይ ችግሮችን ውጫዊ በማድረግ የተካኑበትን የፖለቲካ ሸፍጥ እንደሚያሳዩ ይጠበቃል። በፓርላማው ፊት በቀረቡ ቁጥር ንቀት፣ ቅጥፈት፣ እብሪትነትና አቅላይነትን ማሳየት የአመራር ባህላቸው ያደረጉት አብይ የኖሩበትንና የሚታወቁበትን የሽሙጥ ንግግራቸውን በሚንቋቸው የፓርላማ አባላት ፊት ይደግሙታል የሚሉት አስተያየት ሰጪዎች ከጠቅላይ ሚኒስተሩ የሰላም እድል በር ሊከፈት እንደማይችል ይልቁንም ተጨማሪ የጦርነት በሮች መከፈታቸው እንደሚቀጥል አስተያየታቸውን አጋርተውናል። የጠቅላይ ሚኒስተሩ ማብራሪያዎች በኢኮኖሚ በሰላምና ዲፕሎማሲያዊ ጉዳዮች ላይ የሚያተኩሩ ቢሆንም ቁልፍ ጉዳዮች በአማራ ሕዝብ ላይ ያስቀጠሉት ጦርነት፣ ከህወሓት ዘንድ የገጠማቸው ወታደራዊ ግጭት፣ ከኤርትራ ጋር የተገባው ወታደራዊ ፍጥጫ ሆነው ይታያሉ። በእነዚህ ጉዳዮች ዙሪያ የሚሰጡት ማብራሪያ ተጠባቂ ሆነዋል። ሁሉም ተጠባቂ አጀንዳዎች በአመዛኙ የአብይ የጦርነት ፖሊሲ ውጤቶች ሆነው ይታያሉ የሚሉት አስተያየት ሰጪዎች ከህወሓት ጋር የተቀሰቀሰው አዲሱ ግጭት ታጣቂ ቡድኑ በፕሪቶሪያው ስምምነት መሰረት ትጥቅ እንዲፈታ አለመደረጉ መሆኑን ያውሳሉ። አብይ በነገው ዕለት በፓርላማው ቀርበው ለሚሰጡት ምላሽ ያግዛቸው ዘንድ ላለፉት 4 ቀናት ወደ ትግራይ ከተሞች ማለትም መቀሌ፣ አክሱምና ሽሬ ይደረጉ የነበሩ በረራዎች ከተቋረጡበት እንዲጀመር መወሰናቸው ነው የተሰማው። ከሰሞኑ ወደ ትግራይ ተቋርጠው የነበሩት በረራዎች ነገ ከማለዳ ጀምሮ እንዲጀመሩ የተወሰነው ግጭቱ ቆሞ ሳይሆን አብይ በፓርላማ ለሚያሰሙት ዲስኩር አመች ሁኔታ ለመፍጠር ያለመ በመሆኑ ነው ተብሏል። ህወሓት በጠለምትና አካባቢው በቀሰቀሰው ውጊያ ተቋርጦ የነበረው የኢትዮጵያ አየር መንገድ በረራ ነገ ወደ ተቋረጠባቸው አካባቢዎች ይጀምራል ቢባልም በራያና አፋር አዋሳኝ ቀጠናዎች ዛሬን ጨምሮ ውጊያዎች እንደቀጠሉ መሆናቸው ይታወቃል። የሆነው ሆኖ የብልጽግናው አለቃ በነገው ዕለት በፓርላማው ቀርበው ለሚሰጠው ምላሽና ማብራሪያዎች ከወቅታዊ ጉዳይ ጋር የተያያዙ ጥያቄዎች በፓርላማው አፈ ጉባኤ በኩል ለጠቅላይ ሚኒስተር ጽህፈት ቤት ቀድመው መግባታቸው ታውቋል። በሌላ በኩል በአማራ ህዝብ ላይ በቀጠለው ጦርነት ዙሪያ እንዲሁም የፖለቲካና የህሊና እስረኛ የሆኑ የአማራ ተወላጆች እንዲፈቱ ለፓርላማው ጥያቄዎችን ማስገባታቸውን የገለጹ ከምክር ቤቱ የአባላት ደንብና ስነ ምግባር መመሪያ አኳያ ስሜ አይጠቀስ ያሉ አንድ የተቃዋሚ ፓርቲ የፓርላማ ተመራጭ በጦርነቱ ለማቀርበው ጥያቄ ተስፋ ሰጪ ምላሽ እንደማላገኝ ባውቅም ለመረጠኝ የአማራ ህዝብ ግን ድምጽ ለመሆን ተዘጋጅቻለሁ ብለዋል። በሰሜን ኢትዮጵያ የተቀሰቀሰውን ግጭት ተከትሎ እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸው ተሰምተዋል። ጥያቄው አፋጣኝ ምላሽ ካልተሰጠው ወገኖቻችን ያልቃሉ የሚል ስጋት ያዘለ ሆኖ ቀርበዋል። በሰሜን ኢትዮጵያ የተቀሰቀሰው ግጭት ወደ ለየለት መደበኛ ጦርነት ያመራል በሚል ስጋት እስራኤላውያን በኢትዮጵያ የሚገኙ ወደ 10 ሺህ የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው ጠይቀዋል። እስራኤላውያኑ ጥያቄውን ያቀረቡት በእስራኤል ፓርላማ ፊት ለፊት ሰልፍ በማድረግ እንደሆነ በመረጃው ላይ ተመላክተዋል። በትናንትናው ዕለት በሺዎች የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት በመገኘት ወገኖቻችንን አምጡልን የሚል ድምጽ ያሰሙ ሲሆን ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመድበውን በጀት ማቋረጡን በተጨማሪ ስጋትነት ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያ የተባለው ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታቸው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ጠይቋል። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጆች የሆኑ ወደ 2000 የሚጠጉ ሰዎች በሰልፉ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠባበቁ መቆየታቸውን ገልጸዋል። የቤተ እስራኤላውያን ዘር የሆኑ ወገኖች በተለያዩ የሰሜን ኢትዮጵያ አካባቢዎች የሚኖሩ ሲሆን ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየው ጥረት ዳግም እንዲቀጥል የአካባቢው ውጥረት ምክንያት እንደሆነ፣ ለዚህም በእስራኤል መንግስት ላይ ግፊትና ጫና ለማድረግ ታስቦ የተዘጋጀ ሰልፍ እንደሆነ ነው በመረጃው ላይ የተመላከተው። እስራኤል ኢትዮጵያ በከፍተኛ የእርስ በርስ ጦርነት ላይ በነበረችባቸው በ1970ዎቹና 80ዎቹ ቤተ እስራኤል በመባል የሚታወቁትንና ጥንታዊያን የአይሁድ ማህበረሰብ አባላትን ከኢትዮጵያ በተለይም ከሰሜን ኢትዮጵያ ቀጠናዎች እንዳስወጣች ይታወሳል።
በወቅቱ ከኢትዮጵያ ሳይወጡ የቀሩ ቤተ እስራኤላውያን በእስራኤል ክኔሴት ወይም ምክር ቤት መመለሻ ሕግ ተዘጋጅቶ በየጊዜው ወደ እስራኤል የተጓጓዙ ቢሆንም ቀሪዎች አሁን ላይ እየተጠናከረ በመጣው የሰሜን ኢትዮጵያው ዳግም የግጭት መቀስቀስ የተነሳ ከኢትዮጵያ እንዲወጡ በወገኖቻቸው በኩል ግፊትና ጫና ለመፍጠር የሚያስችሉ ሰልፍን ጨምሮ ሌሎች እንቅስቃሴዎች ተጀምረዋል። ሁኔታው ኢትዮጵያ ያለችበትን አደገኛ ምዕራፍ ያሳያል የሚሉት አስተያየት ሰጪዎች የቤተ እስራኤላውያን መብት ተሟጋቾች ወገኖቻቸውን ከኢትዮጵያ ለማስወጣት የጀመሩት እንቅስቃሴ ቀጣዩ ጊዜ ምን ያክል አደገኛ ሊሆን እንደሚችል አመላካች ነው ብለዋል። በመጨረሻም የሶማሌ ሕዝብ ለአብይ አህመድ የቲያትር ፖለቲካ መሳሪያ እንዲሆን አንፈቅድም። በጦርነት በግጭት በዲፕሎማሲ ውድቀት ውስጥ የሚገኘው ብልጽግና ሶማሌን ለውድቀቱ መሸፈኛ እያደረገ ነው። ይህንን ያለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ነው። ኦብነግ ሰሞነኛውን የጅጅጋ ስብሰባና የአይሻ ሪዞርት ምረቃን በተመለከተ በሰጠው መግለጫ አብይ አህመድና አገዛዛቸውን በጽኑ ተቃውሟል። ብልጽግና በሶማሌ ሕዝብ ላይ ትልቅ የፖለቲካ ሻጥር መስራቱን ቀጥሏል በሚል ይዘት የወጣው የኦብነግ መግለጫ የሪዞርት ምርቃቱንና ከዚያ ጋር የተያያዙ ፖለቲካዊ ጉዳዮችን ይተቻል። ኦብነግ በዚህ መግለጫው ጠቅላይ ሚኒስትር አብይ አህመድ በጅጅጋና በአይሻ በልማትና በክልላዊ ትብብር ሽፋን ያደረጉትን የፖለቲካ ትዕይንት በጽኑ እናወግዛለን ብለዋል። በሶማሌ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት የቀጠናው ሀገራት መሪዎች የመገኘታቸውን ዓላማንም ተመልክተዋል። በምልከታውም በሁለት አውድ በአንድ ጥቅል ትርጉም የሚተነተን ምክንያት አቅርበዋል። አንደኛው የአብይ የሸበሌ ሪዞርት ምርቃት ዋና ዓላማ ከጎረቤት ሀገራት ለመጡ መሪዎችና ከፍተኛ የክልሉ ባለስልጣናት ሶማሌ ክልል በእሱ ቁጥጥርና ትዕዛዝ ስር መሆኗን የገለጸበት ድራማ ነው ያለበት ነው። በዚሁ አውድ የሪዞርት ምርቃቱ አብይና አገዛዛቸው ሶማሌ ላይ ቁጥጥር፣ መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር ያደረጉት ቲያትር እንጂ የልማት ምዕራፍ መግለጫ ስነስርዓት አልነበረም ሲል የገለጸው ኦብነግ ዲፕሎማሲያዊ ውድቀቱንም በመጠቆም ጭምር ነው። ይህም አብይ በቀጠናው የገጠማቸውን ትልቅ ዲፕሎማሲያዊ ውድቀት እንዲህ ባሉ ብልጭልጭ ፕሮጀክቶች ለመሸፋፈን ያደረጉት ጥረት የሚተነትን ነው። ሁለተኛው በሀገር ውስጥ ከቀጠለው ጦርነትና ግጭት ጋር የተያያዘ ነው። ኦብነግ ይህንን የገለጸው ከተከታዮቹ ነባራዊ ሀቆች ጋር አያይዞ ነው። አብይ በጅጅጋና በሸበሌ ሪዞርት የፖለቲካ ቲያትር የሰሩት በጠለምትና በራያ እንዲሁም በአፋር አቅጣጫ አዲስ ጦርነት በተቀሰቀሰ ማግስት ነው ብለዋል። በአማራ፣ በአፋር፣ በቤንሻንጉል፣ በጋምቤላ፣ በሶማሌና በኦሮሚያ ጦርነትና ግጭቶች ተስፋፍተው የማዕከላዊ መንግስት አቅም በተዳከመበት በዚህ ጊዜ የተመረቀውን ሪዞርት የውድቀት መሸፈኛ ብሎታል። ቀጠል አድርጎም በአማራ ሰፊ ቦታዎች በፋኖ ኃይሎች ቁጥጥር ስር ባሉበትና በኦሮሚያም ግጭቱ በቀጠለበት ሁኔታ የታዩት እነዚህ ፕሮግራሞች የብልጽግና ስልጣን እያበቃለት መሆኑን አመላክተዋል። በመጨረሻም አገዛዙ ሀገሪቱን በወታደራዊም ሆነ በፖለቲካዊ ማረጋጋት ባለመቻሉ ውድቀቱን ለመሸፈን ከሚያስመርቃቸው ፕሮጀክቶች መካከል አንዱ የሆነው የሸበሌ ሪዞርት ያለ ሶማሌ ሕዝብ ፍቃድ የተሰራ የሶማሌን ሕዝብ የማይወክል ስለሆነ የሶማሌ ሕዝብ የውድቀቱ መሸፈኛ አይሆንም ሲል መግለጫውን ደምድመዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር